ገለውኛል አላስተረፉኝም ያለ ዕቁብ ክፈል ብለው የላኩኝን ገንዘብ አንዱ ደብድበው ዘረፈኝ። አንተ ቤት አሁን ለብቻ ተነስተህ ስለመጣህና ስለሞከርክ ጀግና መሆን ነው። ላቤን ሳይሆን ደሜን አንጠፍጥፌ የሰራሁትን እዛ ወሰዳችሁት። ከሚስቴ ጋር መፋታታችንን መቼም ሰምተሃል። አንተ ደግሞ ጥሩ ልጅ እንዳለችህ ሰምቻለሁ። ቅርታ ሳጅን፣ በዚህ ሰዓት ስለ ኤልያስ ምንም እርግጠኛ ሆኜ መናገር አልችልም። ተባባሪ ዘላለም እንደ አሳ እየተመለጨለጭ ታስቸክረኛል። ታነጋ እንዳደርስ አላልኩም። ህፃኗ አይኔ ላትሆን ይችላል። ምን ልጅህን ሰጥተህ ዕዳህን ቢሰርዝልህ ነው የሚሻል። ሄሎ ሳጅን፣ እንዴት ነህ? አለሁ። አዎ ልጅቷን አነጋግሬያታለሁ። ሳጅን፣ አሁን ተዘረፍኩኝ ያለውን ሰው ለማናገር ወደ ጣቢያ እየገባው ነው። አዎ ክሱ የተመሰረተው ኤልያስ ከሚሰራበት መስሪያ ቤት አቅራቢያ ከሚገኝ አንድ ፖሊስ ጣቢያ ውስጥ ነው። እሺ ሳጅን፣ ደውልልሃለሁ። ሳጅን ካሌብ አለማየሁ አንተ ነህ? ኤልያስ ዘረፈኝ ብላ ያመለከትከው አንተ ነህ? ካሌብ፣ ምንድን ነው የተፈጠረው? ሳጅን፣ እዚህ ፖሊስ ጣቢያ ነው እንደምትሰራው? ፖሊስ እኮ ነው። ፖሊስ ጣቢያ የሆነ ሁሉ መስሪያ ቤት ነው። ይልቅ ጉዳዩን በደንብ አስረዳኝ። ምንድን ነው የተፈጠረው? ይህንን ሁሉ በር የሰጠ አለቃ መሆኑንና ዕቁብ እንድከፍል እንደሰጠ ቃል የሰጠበት ፋይል ላይ አንብቤያለሁ። እኔ ደግሞ አንተ ስራ እንደሌለ አውቃለሁ። ምንድን ነው የተፈጠረው ካሌብ? ያው ጤና ይስጥልኝ። ሳጅን አለምን እባላለሁ። ራስን ሳጅን ካሌብ ይባላል። ተዘረፍኩኝ ብሎ ያመለከተው እሱ። ከቆርበት እንቀጥል። በቅርቡ ስራ ጀምሬያለሁ። ያው ማለቴ ሳጅን ስራ እንደሌለኝ ነበር የሚያውቀው። አሁን ግን ስራ ይዣለሁ። ሳጅን፣ እኔ ካሌብን የማውቀው በየካ ክፍለ ከተማ በፈቃደኝነት ፖሊስን ከሚታበሩ በጎ ፈቃደኛ ወጣቶች አንዱ ሆኖ ነው።
እንዴት እንደተዘረፍክ አንድ ባንድ ልታስረዳን ትችላለህ? እሺ ያው እንካ ሰላምቲያ ምን ነው ዝም አልክ? በመንቲያ በል እንጂ እንደወጉ። አቶ አዲስ እኔን ለማዋረድ እኮ ዙሪያ ጥምጥም መሄድ አይጠበቅብህ። እኔ ቀን ያቀለለኝ በገዛ ፈቃዴ ሎሌህ መሆንን የመረጥኩ ከንቱ ነኝ። እሱን ማወቅህም ጥሩ ነው። አንተ ነህ ገንዘቤን እንድትመልስልኝ ከዚህ በላይ መለማመጥ ያለብኝ አይመስለኝም። በእርምጃዬ ከንቱነቱን በደንብ ታረጋግጣለህ። ንቀትህ ዋጋ ያስከፍልሃል። መቼ ናኩህ አዲስ? አልናኩም እኮ አቶ አዲስ። ከዚህ በላይ እንዴት አድርጌ ላክብር የኔ ጌታ? ልጄን አልሰጥም ብለህ ቅቤ ነው የቀባኸኛ። አዲስ ከበደኝ እኮ። ልጄ እኮ አሳዝናኝ ነው። ምን ላድርግ? ልጄ እኮ ገና እኮ ልጅ ነች። አሳዝናኝ? ልጅህን ለአውሬ ስጥ የተባልክ ይመስል አሳዝናኝ ትለኛለህ? ቶ እኔ ነኝ የተዋረድኩት። ይኸውልህ ትሰማኛለህ? ሳይውል ሳያድር ገንዘቤን አሁኑኑ መልስልኝ። አሁኑኑ። እሺ እሺ ምን
ልጄን ለማሳመን እሞክራለሁ። ካሌብ አለቃ አቶ አዲስ ሰጡኝ ያልከውን ገንዘብ የሰጡህ ዕቁብ ልትጥልላቸው እንደሆነ ቃል የሰጠህበት ፋይል ላይ ሰፍሯል። ገንዘቡን የሰጡህ ዕቁቡን ልትጥልላቸው ከሆነ ዕቁብ የሚጣልበትን ቦታ እንዴት አላውቅም ትላለህ? ለምንድን ነው የማታምኑኝ? አቶ አዲስ ዕቁብ የሚጣልበትን ቦታ በስልክ እንደሚነግሩኝ ነበር የነገሩኝ። በመሀል ተደበደብኩኝ። ለምንድን ነው ይህንን ጥያቄ ለዘረፈኝ ሰውዬ የማትጠይቁት? ዘረፈኝ ያልከው ሰው ኤልያስ እንደሚባል ዳና ሬዲዮ ጣቢያ ሲገባ እንዳየኸው የሰጠኸውን ቃል ላይ ሰፍሯል። አዎ። ኤልያስን ከዚህ ቀደም አይተኸው ታውቃለህ? ሰላም ካሌብ ኤልያስን ከዚህ በፊት አይተኸው ታውቃለህ ወይ? አላውቀውም። ማለቴ በደንብ አላውቀውም። ምን ማለት ነው በደንብ አላውቀውም ማለት? አይ በፍጹም አላውቀውም ለማለት ፈልጌ ነው። አለቃ ቢሮ የት ነው? የማ አቶ አዲስ እኮ ቢሮ የላቸውም። ያው በስልክ ምናምን ያው ሆቴል ውስጥ እየተገናኘን ነው የሚልኩኝ። ያው ጉዳይ አስፈጻሚያቸው ነኝ። ይሄ ሁሉ ብር ሲጠፋባቸው ለምን እሳቸው አላመለከቱ? ያው እኔ እንዳመለከትኩ ስላወቁ ጉዳዩን እሱ ይዞታል ብለው መሰለኝ። ካሌብ። አቤት። ወንጀለኛን መታበር ራሱ ወንጀል መሆኑን ታውቃለህ? በሐሰት መመስከርም ትልቅ ወንጀል። አቶ ማረጉ የሚባሉትን ሰው ታውቃቸዋለህ? ታውቃቸው? አሁን መሄድ ትችላለህ። ልሂድ? መቆየት ፈለግ? አይ ማነሳጅም የሆነ የዋሸን ነገር እንዳለ ይሰማኛል። አሁንም የእነ አቶ ማረጉ እጅ ሳይኖርበት አይቀርም። ጉዳዩ ውስብስብ ይሆናል። የኤልያስ የቅርብ ጓደኛ ነች የተባለችውን ባልደረባውን አናግሬያት ነበር። ዝርፊያውን ሙሉ ለሙሉ ፈጽሟል ባትለኝም በኤልያስ ግን ምንም እምነት እንደሌለ ተራግቻለሁ። ሳጅን የሆነ የተሰወረብን ነገር ያለ ይመስለኛል።
በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ምን ነው አንተ? ምን ነው ልጄ? ምን በደልኩ? ባዳናት የራሷ ጉዳይ ብለህ ነው ሳትነግረኝ የጠፋህ? በልና ሳመኝ። ምን አለበት ብትነግረኝ? ምን አለበት? እኔ መድኃኔዓለም በሚያውቀው ለስንቱ ቤተክርስቲያን እንደተሳልኩኝ እኔ ነኝ የማውቀው። ለነገሩ ባዳ ምን ጊዜ ባዳ። ኧረ ማዘር እንደዛ አይደለም። ድንገት ሳላሰበው ስራ ተጠርቼ እንጂ መቼም አሞራ ጠልፎ አልወሰደህም አይደለም እንዴ? ምን አለ ካለህበት እሱ ነው ብትደውልልኝ እንዴ? ስንቱ ሰው መሰለ ቤቴን እያንኳኳ ሲያስቸግረኝ የከረመው እንዴ? በሬ እስኪገነጠል ድረስ እያንኳኩ እኔ ዋጥኩ ይመስል ተፊው ሲሉኝ የከረሙት ስንት ሰዎች ናቸው እንዴ? ምን ነካ? በልና ግባ። ይኸውልህ እሱ ሲመጣ ደውይልኝ አሉ ብዙ ሰዎች ስላሉ እነሱ ጋር ልደዋውልላቸው። ቆይ ምን ነው? ማን ነው ደውሉልኝ ያሉት? ኧረ ብዙ ሰው ነው። ግደለም ማዘር፣ ማንም ጋር ደውሉ። መምጣቴን ማወቅ ያለባቸው ሰዎች አውቀዋል። እሺ እንዳልክ። ስለዚህ መምጣቴን ለማንም ባይነግሩ ጥሩ ነው። በቃ ሂድ ግባ። እኔም የምትቀማምሰው ነገር ይዤልህ ልምጣ። ግደለም ማዘር። ምን ነው? ማረፍ ፈልጌ ነው የመጣሁት። እሺ እንዳልክ ግባ። በቃ አረፍ ግባ። ሃሎ ሀና አቤት። ነይ እስኪ። አቤት አባዬ። ምን ነው መሀል እንዴ? አይ አላመመኝ። እስኪ ቁጭ። መጽሐፍ ቅዱስ ላይ አብርሃም የሚወደውን ልጁን ይስሐቅን ለመስዋዕትነት አቀረበ ይላል። ከዛ ግን እግዚአብሔር የአብርሃምን ታዛዥነት ተመልክቶ ነጭ በግ ላከለት። አብርሃም ልጁን ተወና በጉን አረደ ይላል። እኔ ግን አንቺን ማቀርብሽ እግዚአብሔር ፊት አይደለም
ሰው ፊት ሰው ደግሞ ክፉ ነው። አባይ ስለምን እያወራ ነው? ምንም አልገባኝም። ምንም አልገባኝ። ነገሩ ሁሉ ሱሪ ባንገቱ ሆኖብኛል። ልጅ ጨነቀኝ እኮ ምን አባት ላድርግሽ? አባ ብር እንደቸገረ ማማ ነግራኛለች። የሚያስጨንቅ ደግሞ ስለኔ ትምህርት ቤት ጉዳይ ከሆነ አትጨነቅ። እኔ መንግስት ትምህርት ቤት መቀጠል እችላለሁ። ሂጂ ልብስሽን ቀይሪና ነይ። የሆነ ቦታ የምንሄድበት ተው እኔኑ እንደጀመረ ይኮርፋት። ምን በወጣሽ ሂጂ እኔኑ እንደፈለጉት እንደጀመሩት ቁርጥምጥምጥምጥም አድርጎት አንቺ ፈጽሞ አይነኩሽ። በቃ እኔም ብሎ አባት ወንድም በከንቱ አትልፋ፣ ስራዬ ልስራበት። እኔ ከማንም አራጣ አልተበደርኩም። ወይዘሮ አመልማል ወደ አሜሪካን ሀገር ሄዳለች። ህሊና ሄሎ ሁሉ ጓደኛዬ፣ ከወደ አዲስ አበባ የጠፋ ሰው የለሽም? ባልደረባ አለሁልሽ። እንዴት ነሽ? እናትነት እንዴት ይዞሻል? እናትነት በጣም ደስ ይላል።
ልጅ መውለድ እንደዚህ መሆኑን ባቅኖሩ ቀደም ነበር መውለዱ። ዋናው ደስተኛ መሆንሽ ነው። ህሉ ከመምጣትሽ በፊት አንድ ሁለት እንድትውልኝ እፈልጋለሁ። ለዛውም አንቺም የሥራ ናፍቆትሽን ትወጪበታለሽ። አንቺ ከሄድሽ በኋላ ለዳና ፕሮግራም የተያዘው አጀንዳ በአራጣ አበዳሪዎቹ ዙሪያ ነበር። ህሉ እንደ ከዚህ በፊቱ እኛ ብቻ እያሳደድናቸው አይደለም፣ እነሱም እኛን ለማጥፋት እየሮጡ ነው። አሁንም ባልነግርሽ ብዙ ነገሮች ተፈጥረዋል። ብዙ ከባዱ ነገር ግን ሰዎቹ ምስክሮቻችንን ሙሉ በሙሉ የራሳቸው አድርገዋቸዋል። እንዳሁኑ ስራዬ ከብዶኝና አስጨንቆኝ አያውቅም። በዚህ ደረጃ ተስፋ ቆርጬ የማቅም አይመስልኝም። ማረጉ ምን ነው? የተፈጠረ ነገር አለ እንዴ? ከዚህ በላይ ምን ይፈጠራል? የፖሊሶቹን እንቅስቃሴ የሚገታ ሁነኛ ሰው አግኝቻለሁ አላልክም? የት ያለ ያስቆምካቸው? ፖሊሶቹና ጋዜጠኞች ተባብረው ጡንቻቸውን እያዳበሩ ነው። አንተ ተኝተሃል። አፏን ዲዳ አርጊያታለሁ ያልካት አመልማልም ለጋዜጠኞች ደብዳቤ ማስቀመጧንና ያስቀመጠችው ደብዳቤ ጋዜጠኞች እጅ መግባቱን ሰራተኛው ነግረኛለች። አንተ ግን ማረጉ በፈራ ቁጥር እየመጣ ፍርሃትን ልታጋባብኝ አትሞክር። ፖሊሶቹን ለማስቆም የተቻለኝን እየሞከርኩ ነው። ያመልማልም ምንም የምታመጣው ነገር የለም። ንገረኝ ካልከኝ ግን ጋዜጠኞቹን ማስቆም ያቃተህ አንተ ነህ። እኔ ማረጉ እንኳን ጋዜጠኞችን እኔ ነኝ ያለ ባለስልጣን ማስቆም እንደምችል ታውቃለህ። እኔ ደግሞ ፈርቼ አላውቅም። ፈሪ አንተ ነህ ቦቅቧቃ። ማረጉ እየሰደብከኝ ነው። እየሰደብከው አይደል፣ ማንነትህን እየነገርኩ ነው። አሁንም ደግሜ ልንገርህ፣ እጅህ በደም የተጨማለቀ መሆኑን አትርሳ። ተያይዘን ከማለቃችን በፊት አካሄድህን አስተካክል። እኔ ለጋዜጠኞች አላንስም፣ አንተ ግን ፖሊሶቹን አስቁማቸው። አለበለዚያ የውርደታችን ቀን ሩቅ አይሆን። ህሊና እንደነገርኩሽ ከምስክሮቻችን አንዷ ወይዘሮ አመልማል ነበረች። ሰዎችን ለማጋለጥም ከፍተኛ ፍላጎት ነበራት። ግን በስተመጨረሻ እሷንም ማሳመነው ከሀገር እንድትወጣ አደረጓት። ሰዎችን ለማጋለጥም ከፍተኛ ፍላጎት ነበራት። ግን በስተመጨረሻ እሷንም ማሳመነው ከሀገር እንድትወጣ አደረጓት። ህሊና የፈለኩሽ ወይዘሮ አመልማልን አፈላልገሽ እንድታገኛት ነው። እኔ እንጃ ኤልያስ፣ እውነት ለመናገር አሁን ያለበት ሁኔታ በጣም አስቸጋሪ ነው። ሴትዮዋን ራሱ ካፈላልጎ ለማግኘት በቂ ጊዜ ያስፈልጋል። በዛ ላይ እንዳልከኝ እሷ ያለችበት ስቴት ደግሞ እኔ ካለሁበት ይለያያል። አላውቅም፣ ግን ይቅርታ የሚሆን አይመስለኝም። ሊና የጠየቅኩሽ ነገር አስቸጋሪ እንደሆነ አውቃለሁ፣ ግን ሴትዮዋ ማለትም ወይዘሮ አመልማል የግድ ቃሏን መስጠት አለባት። አስበሽዋል? ሰዎቹ እኮ
አይናችን እያየ የምስክሮቻችንን አፍ በገንዘብ እየዘጉት ነው። ሴትዮዋን የምታገኝበትን ሙሉ አድራሻ እኔ እሰጥሻለሁ። ከአንቺ የሚጠበቀው ሴትዮዋን ማሳመን ብቻ ነው። እስቲ ለማንኛውም ላስብበት። ወንድሜ ነፃ የሚሆን ቀን ቤቢን የሚይዝልኝ ከሆነ ደውዬ አሳውቃለሁ። እነዚህ ሰዎች ግን በምንም አይነት መንገድ ነፃ መሆን የለባቸውም። አሁን ባለው ሁኔታ ግን ጨዋታውን በበላይነት እየመሩት ነው። ገደላ መላናጣ ደውልልሃለሁ። ለማንኛውም ግን የሴትዮዋን አድራሻ ላክ። አሁኑኑ ልክልሻለሁ። ሁሉ በጣም ነው የማመሰግነው። ልጅሽን ሳሚልኝ፣ ከቻልሽ ራስሽንም ሳሚልኝ። በጣም ነው ናፈቅሽኝ። እንጂ ከሄድሽ በኋላ ቻቴው ቤቢን በደንብ ሳሚልኝ። ቻው። ሄሎ አቶ ማረጎ። እሺ ኤልያስ መጥቷል። ምን? አከራይ ሴትዮ ነው የነገረችኝ። አሁን ኤልያስ የት ነው ያለው? ቤቱ ነው ያለው። አንተስ የት ነው ያለው? እዛው ቤቱ አካባቢ ነኝ። መጣሁ። ጋዜጠኛው የትም እንዳይንቀሳቀስ ጠብቀው። እሺ። ከዚህ በላይ አልታገሰው።